አንዕድም سجنتا BBC أفان روموف دقيقة دم بودنو يكدا BBC أمارنيا أهوني جمرال أبراتشون كويو እንደምን አመሻችሁ የተከበራችሁ አድማጮቻችን የረቡ ምሽት የቢቢሲ አማርኛን ፕሮግራም ይዘን ቀርበናል በዛሬ ፕሮግራማችን የኢትዮጵያ እስልምና ጉዳዮች ምክር ቤት ጉዳት ስለደረሰበት ታሪካዊው አልነጃሺ መስጊድ ምን አለ ይህንን አስነዋሪ ድርጊት የፈጸሙ አካላትን በአፋጣኝ ለፍትህ እንዲቀርቡ እንዲያደርግ ጥያቄያችንን እናቀርባለን በሳውዲ እስር ቤቶች የሚገኙ ኢትዮጵያውያን ስደተኞች ለሀገራችን አብቁን እያሉ ነው አስከሬን ጋር እናድራለን እንውላለን አስከሬን እንኳን ማይነሳበት ሰዓት ነው የነበረው ዛሬ ያያለን ማለት ነው በቃ በጣም ሰው ሆኖ መፈጠር ያስጠላል የተባበሩት መንግስታት የስደተኞች ድርጅት ከትግራይ ክልል ስለሚሰደዱ ሰዎች ያለውንም ይዘናል የማስተናግዳችሁ ፍሬውት ካሳነኝ አብራችሁ ነው በትግራይ ክልል ከውቅሮ ከተማ ወጣ ብሎ በሚገኘው ጥንታዊው አልነጃሺ መስጊድ ላይ ጉዳት እንደደረሰ የተሰማው በያዝነው ሳምንት መጀመሪያ ላይ ነበር ይህንንም ተከትሎ የኢትዮጵያ እስልምና ጉዳዮች ምክር ቤት ዛሬ መግለጫ ሰጥቷል የምክር ቤቱ ዋና ጸሐፊ የሆኑት ሼህ ቃሲም መሐመድ በመስጊዱ ላይ የደረሰውን ጉዳት በመግለጫቸው እንዲህ ሲሉ አብራርተዋል የዓለም ቅርስ በሆነው የነጃሺ ታሪካዊ መስጊድና የቀብር ቦታ ላይ በከባድ ጦር መሳሪያ በደረሰ ጥቃት ቅርሱ እና መስጊዱ ላይ ጉዳት እንደደረሰበት እንዲሁም የአገልግሎት መስጫ ተቋማትና የተለያዩ የመገልገያ ቁሳቁሶችና መሳሪያዎች ለዝርፊያ መጋለጣቸውን ለመረዳት ችለናል ጠቅላይ ምክር ቤታችን በቅርቡ በዚህ ታላቅ ቅርስና መስጊድ ላይ በደረሰው ጥቃት የተሰማውን ጥልቅ ሐዘን ይገልጻል በዚህ ታላቅ ታሪካዊ ቅርስና መስጊድ ላይ በደረሰው ጉዳት ኢትዮጵያውያን ሙስሊሞች ብቻ ሳይሆኑ የመላ ዓለም ሙስሊሞች ልብ ተሰብሯል ጠቅላይ ምክር ቤታችን ይህንን ፍጹም ጸያፍና አሳፋሪ ወንጀል ድርጊት በጽኑ ያወግዛል የምክር ቤቱ ዋና ጸሐፊ ሼህ ቃሲም መሐመድ በመስጊዱ ላይ ጉዳት ያደረሱ አካላትን መንግስት ለህግ እንዲያቀርብም በመግለጫቸው ጠይቀዋል መንግስትና ህብረተሰቡ በመቀናጀት ይህንን አስነዋሪ ድርጊት የፈጸሙ አካላትን በአፋጣኝ ለፍትህ እንዲቀርቡ እንዲያደርግ ጥያቄያችንን እናቀርባለን ከጠቅላይ ምክር ቤቱ የተውጣጣ ቡድን ወደ ስፍራው ለመላክ ምክር ቤቱ እየሰራ መሆኑን የገለጹት ሼህ ቃሲም መስጊዱ በአጭር ጊዜ እንዲጠገን ለማድረግም ቅድመ ዝግጅት እያደረጉ መሆናቸውን ገልጸዋል ጠቅላይ ምክር ቤታችን ጥቃት የደረሰበት መስጊድና ቅርስ የሚመለከታቸውን አካላት በማስተባበር በአጭር ጊዜ ውስጥ ተጠግኖ የቀድሞ አገልግሎቱን እንዲሰጥ የምናደርግ መሆኑን ለዚህም የቅድመ ዝግጅት ተግባራትን ያከናወን መሆኑን እንገልጻለን መንግስት ከህብረተሰቡ ጋር በመቀናጀት ለታሪካዊ ቦታዎቻችንና ቅርሶቻችን ተገቢውን ትኩረት እንክብካቤና ልዩ ጥበቃ እንዲያደርግ በአጽንኦት እንጠይቃለን የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ምክትል ዳይሬክተር የሆኑት ረዳት ፕሮፌሰር አበባው አያሌው በቤተ እምነቶቹ ላይ የደረሰውን የጉዳት መጠን አጣርቶ ለጥገና የሚሆን መረጃ ለማሰባሰብ ወደ ስፍራው የሚሄድ ሁለት የጥናት ቡድን እንደተዘጋጀ ለቢቢሲ መግለጻቸው ይታወሳል እስኪ ጥቂት ስለ አልነጃሺ መስጊድ እንንገራችሁ አልነጃሺ መስጊድ ከኢትዮጵያ ዋና መዲና አዲስ አበባ በ800 ኪሎ ሜትር ርቀት ላይ በምትገኘው ውቅሮ ከተማ አቅራቢያ ይገኛል መስጊዱ በነብዩ መሐመድ ዘመን ወደ አፍሪካ በተሰደዱ የመጀመሪያዎቹ ሙስሊሞች እንደተገነባም ይታመናል የ15ቱ የነብዩ መሐመድ ተከታዮች አጽም በዚህ አሁን ጉዳት እንደደረሰበት በተገለጸው የመቃብር ስፍራ እንደተቀበሩ ይታመናል እንደ አውሮፓውያኑ አቆጣጠር በ2015 አንድ የቱርክ በጎ አድራጎት ድርጅት ቅርሱን ለመጠበቅና ዋነኛ ሃይማኖታዊ የጎብኚዎች መዳረሻ ለማድረግ መስጊዱን ለማደስ አንድ ፕሮጀክት ከፍቶ እንደነበር ይታወሳል የተባበሩት መንግስታት የስደተኞች ድርጅት UNHCR ባለፉት ጥቂት ቀናት ወደ 800 የሚጠጉ ሰዎች ከትግራይ ክልል ተፈናቅለው ወደ ሱዳን እንደገቡና በሱዳን የተጠለሉ ስደተኞች ቁጥር ከ66000 በላይ እንደደረሰ ገልጿል በUNHCR የውጭ ግንኙነት ኃላፊ ጁሊያ ራፋኤል ቀጣዩን ማብራሪያ ሰጥተውናል
More than 30% of them are estimated to be under 18. ከ30 በመቶ በላይ የሚሆኑት ከ18 ዓመት በታች እንደሆኑ ይገመታል። 5 በመቶዎቹ ደግሞ ከ60 ዓመት በላይ ናቸው። ድንበር ላይ ከተቀበልናቸውና እርዳታ ካደረግንላቸው ስደተኞች መካከል ወሲባዊ ጥቃት የደረሰባቸው ለበርካታ ቀናት የተጓዙ ቤት ንብረታቸው የወደመባቸው ይገኙበታል። መጀመሪያ የምንሰጠው ከለላ ነው። ከዚያም ሌላ አይነት እርዳታ የሚፈልጉትን እንለያለን። የማማከር አገልግሎት የምንሰጣቸውም አሉ። በቀላሉ ተጋላጭ ከሆኑት መካከል ከቤተሰቦቻቸው ውጪ የተሰደዱ ህፃናትና ለጉዳት የተጋለጡ ሴቶች ይገኙበታል። በምስራቅ ሱዳን አካባቢ የሚገኙ ስደተኞች ከድንበር አካባቢ ጀምሮ የሚደረግላቸውን ድጋፍ ደግሞ እንዲህ ገልጸውልናል። መጀመሪያ ድጋፍ የሚደረግላቸው ድንበር ላይ በሐምዳይትና በቪሌጅ 8 ነው። ከዛ UNHCR እና አጋሮቹ ወደ ኡምራ ኩባ የስደተኞች ካምፕ ይወስዳሉ። አዲስ የተቋቋመው ቱኔቫ ነው። የተሻለ ደህንነትና የኑሮ ሁኔታ አለው። ወደ ኡምራ ኩባ የወሰድናቸው ስደተኞች ወደ 20 ሺህ ይጠጋሉ። አሁን ይህ የስደተኞች ማቆያ እየሞላ ነው። ወደ 600 የሚጠጉ ስደተኞች ወደ ቱኔቫ ተወስደዋል። የሱዳን መንግስት ለስደተኞች በሩን ክፍት አድርጓል። በርግጥ UNHCR እና አጋሮቹ ተጨማሪ ድጋፍ ያስፈልገናል። በተለይ ደግሞ ውሃ ለማቅረብ የአካባቢውን ንጽህና ለመጠበቅና ኮሮና ቫይረስን መከላከያ እርምጃዎች ለመውሰድ ድጋፍ እንሻለን። ግንቦት ላይ ዝናባማው ወቅት ስለሚጀምር የተሻለ መጠለያ ለማቅረብ እርዳታ ያስፈልጋል። ከስደተኞቹ መካከል በትግራይ ክልል በሚገኙ የስደተኞች ማቆያዎች የነበሩ ኤርትራውያን እንደሚገኙበት የውጭ ግንኙነት ኃላፊዋ ጁሊያ ተናግረዋል። We have been receiving also few Eritreans, but the overwhelming majority are Ethiopians. ጥቂት ኤርትራውያንን ተቀብለናል። አብላጫውን ቁጥር የያዙት ስደተኞች ግን ኢትዮጵያውያን ናቸው። እኛ ቅድሚያ የምንሰጠው ለስደተኞች ደህንነት ነው። ስደተኞቹን በመደገፍ እንቀጥላለን። ድንበር ላይ ካሉ ቦታዎች ወደ ተሻሉ ማቆያዎች በአፋጣኝ ለማዛወር ጥረት እናደርጋለን። ቅድሚያ የምንሰጠው ጉዳይ ንጹሃን ዜጎች እንዲጠበቁ ነው። ስደተኞች ወደ ትውልድ ቀያቸው መመለስ ያለባቸው በፍቃዳቸው ብቻ ነው። ውሳኔው ላይ መድረስ ያለባቸው በግላቸው በቂ መረጃ አግኝተው መሆንም አለበት። አሁን ላይ ከUNHCR በተጨማሪ ከ20 በላይ የበጎ አድራጎት ድርጅቶች ለስደተኞቹ መጠለያ፣ ምግብና የጤና አገልግሎት በማቅረብ በአጋርነት እየሰሩ ነው። በተጠናቀቀው የፈረንጆቹ ዓመት ማብቂያ ላይ በትግራይ ክልል ውስጥ ለሚያስፈልገው የአስቸኳይ ጊዜ ስራ UNHCR 40 ሚሊዮን የአሜሪካ ዶላር ድጋፍ ቃል ተገብቶለታል። ሆኖም ግን ይህ ድርጅቱ በሱዳን፣ በኢትዮጵያና በጅቡቲ ለሚያደርገው ድጋፍ 37 በመቶውን ብቻ የሚሸፍን ነው ተብሏል። አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። ወደ አጫጭር ዜናዎቹ አልፋለሁ። በአዲስ አበባ የቀድሞ ፍቅረኛውን በሽጉጥ ተኩሶ በመግደል የተሰወረው ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ኮሚሽኑ እንዳለው ጥንዶቹ በመካከላቸው በተፈጠረ አለመግባባት ግንኙነታቸው ተቋርጦ ነበር። በዚህ ምክንያት ተጠርጣሪው ሽጉጥ በመግዛት የቀድሞ ፍቅረኛውን ከስራ ወደ ቤት ስትሄድ ተኩሶ እንደገደላት ኮሚሽኑ አስታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ቻይና የዓለም ጤና ድርጅት ለላካቸው የመርማሪ ሳይንቲስቶች ቡድን ቪዛ መከልከሏን አስታውቀዋል። ቡድኑ ኮሮና ቫይረስ ተነስቶበታል የምትባለው ውሃን ከተማ ገብቶ በትክክል የተዋሲውን መነሻ ለማወቅ ምርመራ ለመጀመር ወደ ቻይና ለመሄድ ሙሉ ዝግጅቱን አጠናቆ ነበር። ሆኖም ቻይና ባልታወቀ ምክንያት ለዚህ ቡድን የመግቢያ ቪዛ ሳታዘጋጅ ቀርታለች። አፍሪካን በሁለተኛ ዙር እያጠቃ ያለው የኮሮና ቫይረስ ወረርሽኝ ከመጀመሪያው ይልቅ እጅግ ፈጣን መሆኑን የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ገልጿል። የማዕከሉ ኃላፊ ዶክተር ጆን ከቢቢሲ ጋር በነበራቸው ቆይታ አፍሪካ በአሁኑ ሰዓት በቀን 30,000 በቫይረሱ የሚያዙ አዳዲስ ሰዎችን እየመዘገበች መሆኑን ገልጸዋል። በደቡባዊ የአሜሪካ ግዛት ጆርጂያ ለሕግ መወሰኛ ምክር ቤት ምርጫ ለመጀመሪያ ጊዜ ጥቁር እንደራሴ ማሸነፋቸው አመሻሹ ላይ ይፋ ሆኗል። በዚህም መሰረት ዲሞክራቱ ራፋኤል ዋርኖክ ቀድሞ ባሪያ አሳዳሪ ከነበረችው ጆርጂያ ግዛት በታሪክ ለመጀመሪያ ጊዜ ግዛቷን የሚወክል ጥቁር ሰው ሆነው የሕግ መወሰኛ ምክር ቤት ሸንጎን ይቀላቀላሉ ተብሏል።
በዓለማችን የሙዚቃ ኢንዱስትሪ ውስጥ ታላቅ ከሚባሉ ሽልማቶች መካከል አንዱ የሆነው የግራሚ ሽልማት የ2021 ስነ ስርዓት በኮሮና ቫይረስ ስጋት ሳቢያ ወደ ሌላ ጊዜ መተላለፉን የሽልማቱ አዘጋጆች አስታውቀዋል። ይህ ሽልማት ሊካሄድ የታሰበው ከ3 ሳምንታት በኋላ ነበር። አሁን ላይ ግን ስነ ስርዓቱ ከ2 ወራት በኋላ እንዲደረግ ተወስኗል። በእንግሊዝ በተወለዱ በቀናት ውስጥ ይሞታሉ ተብለው ሲጠበቁ የነበሩት የተጣበቁ መንትዮች በህይወት ኖረው ከ4 ዓመት በኋላ ወደ ትምህርት ቤት መሄዳቸው ተሰምቷል። ተጣብቀው የተወለዱት መንትዮች ከሴኔጋል ወደ ለንደን ለሕክምና የተወሰዱት ከ3 ዓመታት በፊት ነበር። ዜናዎቹ እነዚህ ናቸው። በተለያዩ የሳውዲ አረቢያ እስር ቤቶች የሚገኙ ኢትዮጵያውያን ከፍተኛ እንግልት እንደሚደርስባቸው በመግለጽ መንግስት ወደ ሀገር ቤት እንዲወስዳቸው መጠየቅ ከጀመሩ ሰነባብተዋል። የኢትዮጵያውያኑ ሁኔታ እጅግ እንደሚያሰጋቸው የተለያዩ ዓለም አቀፍ የመብት ተሟጋቾች መናገራቸውም አይዘነጋም። ጅዳ ውስጥ በሚገኝ እስር ቤት የሚገኙ 3 ኢትዮጵያውያን ስለሚደርስባቸው እንግልት በስልክ ነግረውናል። ከየመን ሳውዲ ከገባ በኋላ ከተያዘው ጀማልን ጀምር ልብስም የለንም። እዛ ላይ ደግሞ ያው ወታደሮች አንዳንድ ጊዜ ምግብ እንከለክላለን ወደ ሀገራችን ይሰዱናል በማለት ማለት ነው። በዛን ሰዓት እየመጡ ይደበድቡናል። በቃ የማይሰራ ስራ አይደለም። በአንድ እግራችን አሁን ከትናንትና ወደ በአንድ እግራችን አቁመው እየደበደቡና ረፈዱ። ከዛም በኋላ በግድ እንድንበላ ሆነ ማለት ነው። ምግቡም ደግሞ የሚመጣልን ምግብ ዝም ብሎ ነው። አንዳንዲት ኩብዝ ይሰጡና ያቺ አንዳንዲት ኩብዝ ምንም ከምንም የሆነ ነገር የለውም። እንዳንሞትም እንዳንድንም ሆነን ነው ያለነው። አሁን ጅዳ ነው ያለነው። የዛሬ 2 ወር አካባቢ ነው ከሪያድ ነው ይዘውን የመጡት። መጀመሪያ ሪያድ ነበር የተያዝነው። ሪያድ ከርጅ የሚባል ቦታ ታስረን ከረምን። ከከርጅ ደግሞ አውጥተው ወደ ትልቁ እስር ቤት ማነው ሀየር ወደሚባል ቦታ ወሰዱና ከሀየር ደግሞ መልሰው ጅዳ አስመጡና ማለት ነው። አሁን ወደ 8 ወራችን ሆነ ማለት ነው። 8ኛ ወራችንን እየጨረስን ነው። አስከሬን እንኳን በጣም የሚዘገንን ነገር ማለት ነው። አስከሬን ጋር እናድራለን እንውላለን። አስከሬን እንኳን የማይነሳበት ሰዓት ነው የነበረው ዛሬ ያያለን ማለት ነው። በ3 ቀናችን ምናምን ነው አስከሬን የሚነሳው። በቃ በጣም ሰው ሆኖ መፈጠር ያስጠላል። ሌላው ስደተኛ አማረ ከኢትዮጵያ ከወጣ 2 ዓመት ሆኖታል። በየመን አድርጎ ሳውዲ ሲገባ ጧይት የሚባል ቦታ ነው የተያዘው። በአንድ ክፍል ከ100 በላይ እስረኞች እንዳሉም ነግረውናል። በከባድ ሁኔታ በጣም ስቃይ ላይ ነው። ሽርጣዎች እየገቡ ይደበድቡና በየሰዓቱ ምግብም እንደዚሁ አይገባም። በጣም አስቸጋሪ ላይ ነው ያለው። ቢያንስ እንግዲህ ወደ 8 ወር እየሆነ ነው። ሽመሽ እስር ቤት እስካሁን መፍትሄ የለንም። ጠያቂም የለ፣ ኤምባሲም አይመጣም። አንድ ፎርማት ሞደን ወደ ሀገር ተደላችሁ ተብለን ከዚያው የሚጠይቀን ሰው የለም። ከወር በፊት በገንዘብ ምናምን ሞከራ አድርገው ነበር። ገንዘብ እየከፈለ እንሄድ ካለ ፈቃደኛው እኛ ገንዘቡ እናገኛለን። ስራ አልሰራ መጣ ሳያዘን ምን የት እናመጣዋለን ገንዘብ? እዚህ የሳሙና መግዣ የሌለን ሰው ማለት ነው። የኦሞ መግዣ የሌለን በቀማል ታልተን ማለት ነው። ከጓደኞች ጋር ምናምን እንደዚህ እንሰራ ሰርተን እንለውጣለን ብለን መጣነ ገብተን ቀረን። እስር ቤት ጠያቂ የለን፣ የሚጎበኘን የለን። በቃ ተዘግተን ቀረን። እንግዲህ ያው እናንተ የምትችሉት ካለ በፈጣሪ ስም እንጠይቃለን። እኛ በጣም ስቃይ ላይ ያለነው። ወንድሞቻችን አምላክ እባካችሁ ተባበሩ። በዛው እስር ቤት የሚገኘው አሚን ወደ አገር ቤት መልሱን ሲል ይጠይቃል። አሁን ተስፋችን ቆርጠናል። ለመንግስታችን ጥራችን አስተላልፉን። ወደ ሀገር መግባት እንፈልጋለን። አሁን 8 ወር ነን እዚህ ውስጥ ያለን። 1 ወር ሪያድ እስር ቤት ያለ ጠሪቅ ከርጅ የሚባል እስር ቤት ነበረን። ከዛ ደግሞ ውጭ ሪያድ ያለ እስር ቤት ሀይር የሚባል እስር ቤት ማለት ነው። እዚህ ውስጥም 4 ወር ቆይተናል። ከዚህ አሁን እዚህ የመጣን 3 ወር ነን። ትልቅ ሲቃዎች ያለው እኮ ያመመ ሰው ወደ እንትን ወሰዱ ከተባለን እናንተ ኢትዮጵያዎች እንትን የለውም ብሎ እደባደባለን። እሺ ወደ ሀገር ማግባት እንፈልጋለን ብለን ከጠየቀን እናንተ መንግስት አልፈልጉም ብሎ ጥያቄን ወደኛ መልሳል። ስለዚህ አሁን ወደ ሀገራችን ማግባት እንፈልጋለን። ለማንኛውም አሁን እኛ መፍትሄ እንፈልጋለን። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ለቢቢሲ እንደተናገሩት በየሳምንቱ በሳውዲ፣ በኩዌት፣ በቤይሩትና በሌሎችም የአረብ ሀገራት የሚኖሩ ኢትዮጵያውያን ወደ ሀገር ቤት እየተመለሱ ነው። እስር ቤት ያሉና ቆንጽላ ያላገኛቸው ኢትዮጵያውያን ወደ ኋላ እንደቀሩና እነሱም በጊዜ ሂደት ወደ አገራቸው እንደሚገቡ አስረድተዋል። አድማጮቻችን ለዛሬ ያልናቸውን በዚሁ ቋጨን። አብራችሁን ስለቆያችሁ እጅግ አርገን እናመሰግናለን። ሌሎች መረጃዎችን ለማግኘት ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት አትዘንጉ። ፕሮግራሙን ዘወትር ከሰኞ እስከ አርብ ከምሽቱ 2 ሰዓት ተኩል ጀምሮ በፌስቡክ በናይል ሳት በአጭር ሞገድ መከታተል እንደምትችሉ ልናስታውሳችሁ እንወዳለን። ነገ በተመሳሳይ ሰዓት እንገናኛለን። መልካም ምሽት።